ውድ ተመልካቾቻችን እነሆ የዛሬውን ዜና እንጀምራለን። ከየኔታ ቲዩብ በመረጃ ምንጭነት የተሰማው ዜና ቀዳሚ በማድረግ እንጀምራለን። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በወላይታ ትልቁ ሎጅ ሊገነቡ ነው። አቶ ኃይለማርያም ደሳለኝ ይህን ሎጅ የሚገነቡበት በኃይለማርያም ሮማን ፋውንዴሽን አማካኝነት ሲሆን ሎጁ በአፍሪካ ደረጃ ግዙፍ የሚባል እንደሆነ ተገልጿል። ሎጁ በሚገነባበት ቦታ በዛሬው ዕለት ተገኝተው የመስክ ምልከታ ያደረጉ አቶ ኃይለማርያም የግንባታው ስራ በይፋ ማስጀመራቸው ዘሀበሻ ዘግቧል። በስፍራው ባደረጉትም ንግግር ይህ ሎጅ በአፍሪካ ትልቁ የሚባል ከመሆኑም በላይ ዓለም አቀፍ የጠበቀና ከአጭር ጊዜ ውስጥ ግንባታው ተጠናቆ ለህዝብ ክፍት ይሆናል ብለዋል። በሌላኛው ዜና ደግሞ ከዓመታት በፊት የተከሰተ ክስተት የአቶ መለስ ዜናዊ ጀግናው አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዞ የቀድሞ ባለ ንብረቷን በሙሉ ወስዶ ባዶ አስቀርቷት ነበር። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ እፈልግሻለሁ አሁኑኑ ነይ ያላት የገጠማትን ችግር በዝርዝር እንድትነግረው ጠየቃት። በጨዋነት የምታውቀውን ደራርቱ ግን ባሌ በደለኝ ብላ መናገር አሳፈራት። ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩ እንድታስረዳው ጠየቃ። የሰማው እውነት በዝርዝር ደገመች። ከዛም ለደራርቱ ባል ተደወለ። መለስ ነኝ ጠቅላይ ሚኒስቴር ነኝ። ባሏ በድንጋጤ ስልኳን ጣለ። ስልኩ በድጋሜ ተደወለ። መለስ ነኝ ተረጋጋ። ከደራርቱ ጋር ስላገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50-50 ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና እፈልጋለሁ እንዴት መምጣት እንዳለብህ ሰው እልክልሃለሁ አለው። የደራርቱን ባል አራ ሁሉንም ትውሰዳውኑ እመልስላታለሁ እኔ እኮ ተናድጄ ስለተጣላን ነው እንጂ አለ። መለስ ዜናዊ አይ ሙሉ አይሆንም፣ ግማሹን ላንተም ይገባል፣ ግማሹ ግን መልስላት፣ ያላንተም ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መልስልኝ። መለስ ዜናዊም ሁሌም ለወገኑ ህዝብ የኖረ ነው። ደራርቱ የደራርቱ ታሪክ ነው። በአውራምባ ታሪክ ነው መጽሔት ዝግጅታችን ያገኘ ነው። በሌላኛው ዜና ደግሞ ቲክቶከሯ ጃኒ ተጨማሪ 7 ቀን በእስር ቤት ታሳልፋለች ተብሏል። ቲክቶከሯ ጃኒ ገብሩ በአዲስ አበባ ከተማ ተይዛ ወደ ድሬዳዋ ከተወሰደች በኋላ ከዝራ ፖሊስ ጣቢያ ትገኛለች። ወጣቱ ለእስር ያበቃችው በቲክቶክ ቀጥታ ስርጭት ተናግራለች በተባለው ንግግር ሲሆን ዛሬ በድሬዳዋ የመጀመሪያ ደረጃ ፍርድ ቤት ቀርባለች። ፖሊስ ከተከሳሽ ስልክ ጋር ያላሰርናቸው ምርመራዎች ስላሉ ተጨማሪ ቀናት ይሰጡኝ በማለት 7 ቀን በፍርድ ቤት ተፈቅዶለት ለሰኔ 9 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ቲክቶከሯ ይፋ መጠሪያ ስም በሶሻል ሚዲያ እንደገለጸው ስመኝ ገብሩ ሳይሆን በፍርድ ቤት ወደ ጃኒ ገብሩ በመቀየሯ በዛሬው ችሎት በይፋዊ መጠሪያ በማድረግ ጃኒ ገብሩን ማስመዘገቧን ለማወቅ ተችሏል። ውድ ተመልካቾቻችን ተጨማሪ ዜና ሲደርሱን የምናደርሳችሁ ይሆናል። ለዛሬው